በአስደናቂው የሰውነት ግንባታ ግዛት ውስጥ አንድ ስም የበላይ ሆኖ በታሪክ መዝገብ ውስጥ እንደ ዘ ኪንግ ሮኒ ኮልማን ተቀርጾ ይገኛል። በ8 ሚስተር ኦሎምፒያ ሪከርዶችን በማስመዝገብ ከሰው በላይ የሆነ ጥንካሬና የማይናወጥ የትጋት ምልክት በሆነው የስፖርቱ ከፍተኛ ደረጃ ላይ ደርሷል። ነገር ግን የተወደደው ደስታና ትኩረቱ እየደበዘዘ ሲሄድ ልብ አንጠልጣይ የድልና አሳዛኝ ታሪክ ተከሰተ። እናም ሮኒ ኮልማን ምን ሆነ? ይህ ዳሰሳ በአንድ ወቅት ኃያል ሻምፒዮን ወደ ነበረው አነሳስና ውድቀት ውስጥ ዘልቆ በመግባት ያስደሳቹን መራራ ውርስ ይፈታል። የዚህን አስደናቂ ሰው ታሪክ ለመስማት ከመጀመራችሁ በፊት ቪዲዮውን ላይክ እና ሰብስክራይብ በማድረግ ይጀምሩ። የማይበገር መንፈሱና ታላቅነትን ማሳደድ ትልቅ ዋጋ የከፈለበት ሰው በሰውነቱ ግንባታ ምንነቱን ያስተጋባል። የሮኒ ኮልማን ከትሁት ጅምር ወደ ከፍተኛ የሰውነት ግንባታ ታላቅ ዙፋን መውጣቱ የማይናወጥ ራስን መስጠትና የማይነቃነቅ ፍቅር ኃይልን የሚያሳይ ነው። እንደ አውሮፓውያን አቆጣጠር ሜይ 13 ቀን 1964 የተወለደው የሮኒ ታላቅነት ፍለጋ የጀመረው ያኔ ነው። ምንም እንኳን አስደናቂ ዲግሪ ቢታጠቅም የሥራ ገበያው ፈታኝ ሆኖበታልና ኑሮውን ለማሟላት ራሱን በዶሚኖ ፒዛዎች ሲሰራ አገኘ። የፋይናንስ እጥረቶች በጣም ከባድ ስለነበሩ ሮኒ ራሱን ለመደገፍ ለኩባንያው ባቀረበው ፒዛ ላይ ይተማመን ነበር። በመጀመሪያዎቹ መሰናክሎች ያልተበሳጨው የሮኒ ኮልማን የመቋቋም ችሎታና ጠንካራ የሥራ ስነ ምግባር በመጨረሻ ወደ ሌላ መንገድ መርቶታል። ፖሊስ እንደ አውሮፓውያን አቆጣጠር በ1989 በቴክሳስ የሚገኘውን የአርሊንግተን ፖሊስ ዲፓርትመንትን እንደ መኮንንነት ተቀላቅሏል። ማህበረሰቡን ለማገልገልና ለመጠበቅ ራሱን ሰጥቷል። የሮኒ ጽናት ከሱ በላይ ዘልቋል። ከህግ አስከባሪ ተግባራቱ ጎን ለጎን የሰውነት ግንባታ ፍላጎቱን ማሳደዱን እንደቀጠለ ነው። የሮኒ ኮልማን ከፍተኛ ብቃት ማሳየት ብዙ የሰውነት ማጎልመሻ ውድድሮችን በማድረግ በውድድር ጉዞውን ጀምሯል። በማያቋርጥ ስልጠናና በብረት ለበስ ኑዛዜ የተቀሰቀሰው አስደናቂ ለውጥ የሰውነት ግንባታ ያለምን አይን በመሳብ ቢግ ሮኒ የተባለ በሚጠራው ታዳጊ ኃይል ላይ አድናቆትና ትኩረትን ስቧል። ኮከቡ ያለማቋረጥ እያደገ ሲሄድ ሮኒ ኮልማን ለዕደ ጥበብ ስራው ያሳየውን ቁርጠኝነት ያውቅ ነበር። ወደ ሰውነት ግንባታ ጫፍ ላይ ለመድረስ ባለው የማይናወጥ ፍላጎት ተገፋፍቶ የሚጠብቀውን የሚጻረን አካል ለመቅረጽ እያንዳንዱን ላብና ጥረት አፍስሷል። በእያንዳንዱ ውድድር የሱ መገኘት የበለጠ እየጨመረና ድሎች ብዙ ጊዜ እየበዙ መጡ። ወቅቱ የሮኒ የሰውነት ማጎልመሻ ንጉስ ሆኖ የገዛበት ጊዜና የጀመረበት ጊዜ ነበር። ወደር የለሽ የበላይነት ዘመን እንደ አውሮፓውያን አቆጣጠር በ1990ዎቹ መጨረሻና በ2000ዎቹ መጀመሪያ ላይ የሮኒ ኮልማን ስራ ከፍተኛ ደረጃ ላይ ታይቷል። ይህም በታሪክ ውስጥ ያለውን ውርስ ለዘላለም የሚገልጽ ወርቃማ ጊዜ ነው። የሰውነት ግንባታ ታሪክ በዓለም ላይ እጅግ የተከበረ የሰውነት ግንባታ ውድድር የሆነው የሚስተር ኦሎምፒያ መድረክ የሮኒ አፈ ታሪክ በድንጋይ ላይ የተቀረጸበት የጦር ሜዳ ሆኖ አገልግሏል። በተከታታይ ዓመት ሪከርዶችን በመስበርና የሚጠበቁትን የሚሰብር የማይቆም ኃይል መሆኑን አሳይቷል። ከ1998 እስከ 2005 ሮኒ ኮልማን ሚስተር ኦሎምፒያ መድረክን ተቆጣጥሮ ታይቶ የማይታወቅ 8 ተከታታይ ድሎችን አስመዝግቧል። በዚህ መድረክ ላይ በመታየቱ ብቻ በራሱ ትርኢት ነበር። በጡንቻዎችና በደም መላሾች የተቀረጸው ግዙፍ ባለ 300 ፓውንድ ፍሬም ደረጃውን አሳይቷል። ከዚህ ቀደም ይቻላል ተብሎ ከታሰበው በላይ የሆነ ጡንቸኝነት። ነገር ግን ሮኒ ኮልማን የሚለየው የሱ አካል ብቻ አይደለም።
ሆነ። ይሁን እንጂ ብዙም ሳይቆይ በክብደት ማንሳት ላይ የሚደርሰው ጉዳት ከጊዜያዊ ምቾት በላይ እንደሆነ ግልጽ ሆነ። የሮኒ ኮልማን አከርካሪ ከዓመታት በላይ ከባድ የአካል ብቃት እንቅስቃሴን በመግታት ለተከታታይ አስከፊ ጉዳቶች አመራ። እሱ ብዙ ጉዳዮች ቢያጋጥሙትም ዲስኮችና የተጨመቁ ነርቮች የህይወቱን አካሄድ ለዘላለም የሚቀይር በሚያዳክምና ስር የሰደደ ህመም ውስጥ ስተውታል። ሮኒ እፎይታ ለማግኘትና የውድድር ዘመኑን ለማስጠበቅ ሲል በአከርካሪው ላይ ብዙ ቀዶ ጥገናዎችን አድርጓል። እነዚህም በርካታ የአከርካሪ ውህዶችን፣ 2 ወይም ከዛ በላይ የሆኑ አከርካሪ አጥንቶችን ለማረጋጋት በቀዶ ሕክምና የሚቀላቀሉበት ሂደት ነው። ቀዶ ጥገናዎች ስቃዩን ለማስታገስ የታሰቡ ቢሆኑ ከባድ አደጋዎችም ገጥሟቸዋል። እናም በዚህ ምክንያት የሮኒ ተንቀሳቃሽነትና ተለዋዋጭነት ተበላሽቷል። በችግር ጊዜ የሮኒ ኮልማን የማይበገር መንፈስ ሳይሰበር ቀረ። ምንም እንኳን ከባድ ህመምና የአካል ውስንነት ቢኖርም ውድድሩን ቀጠለ። ግንዛቤን የሚጻረር ቆራጥነት ደረጃ ሳይቷል። ነገር ግን የክብደት ማንሳት ጉዳቱና በሰውነቱ ላይ ያለው ጫና ውሎ አድሮ እሱ ጋር ተያያዘ። የሮኒ ኮልማን አሳማሚ ጉዞ ጀመረ። በሰውነቱ ላይ የተወሰደው ከባድ ጭነት ከባባድ ሁኔታዎችን ሲያጋፍጠው ብዙ ቀዶ ጥገናዎችን ቢያደርግም ስር የሰደደ ህመሙ ቀጠለ። እናም ራሱን ህልሙንና ምኞቱን ሊያበላሹ ከሚችሉ የአካል ውስንነቶች ጋር የማያቋርጥ ውጊያ ውስጥ ገብቷል። የአከርካሪ አጥንት ውህዶችን ጨምሮ ሰፊ ተከታታይ የአከርካሪ ቀዶ ጥገናዎች ዓላማው በአከርካሪው መበላሸት ምክንያት የሚደርሰውን አሰቃቂ ህመም ለማስታገስ ነው። እነዚህ አካሄዶች የተስፋ ጭላንጭል ቢሰጡ ትልቅ ትርጉም ያለውን ነገር ይዘው መጥተዋል። የቀዶ ጥገናው ጣልቃ ገብነት ሮኒ የተወሰነ የመንቀሳቀስና የመተጣጠፍ ችሎታ እንዲኖረው አድርጎታል። ይህም በአንድ ወቅት ኃያል የሆነ ሰውነቱን በእጅጉ ለውጦታል። በአንድ ወቅት ህይወቱን ከሰው በላይ በሆነ ኃይል ይገልጽ የነበረው ሰው አሁን በጣም መሰረታዊ የሆኑትን የዕለት ተዕለት እንቅስቃሴዎችን እንኳን ለማከናወን የመታገል አሳዛኝ እውነታ አጋጥሞታል። እንደ መራመድና መታጠፍ ያሉ ቀላል ስራዎች ቆራጥነቱንና የአእምሮ ጥንካሬውን በመፈተሽ አሰቃቂ መሰናክሎች ሆኑበት። ነገር ግን በዚህ ሁሉ ሮኒ ኮልማን በተስፋ መቁረጥ ለመሸነፍ ፈቃደኛ አልሆነም። ከዚሁ ቁርጠኝነት ጥንካሬን ለማሳየት የውድድሩ ሻምፒዮን እንዲሆን አድርጎታል። የሰውነት ግንባታ ደረጃ አሳማሚው ጉዞ ብዙ የሂፕ መተካትን ያካተተ ሲሆን ይህም ከፍተኛ የአካል ብቃት እንቅስቃሴ በሰውነቱ ላይ ያደረሰውን ጉዳት ያሳያል። በአትሌቶችና በአካል ገንቢዎች መካከል ያለው ያልተለመደ በሽታ የሮኒ ዳሌ ላይ ከፍተኛ ጉዳት አድርሷል። ይህም ስቃዩን ለማቃለል ከባድ እርምጃዎች እንዲወስድ አድርጎታል። በአካላዊ ህመሙ መካከል የሮኒ የአእምሮና ስሜታዊነት ጦር ገጥሟል። ሰውነቱ አንድ ጊዜ ሲደርስበት የነበረውን ቅጣት መቋቋም እንደማይችል በመገንዘብ እየታገለ በውድድር ዘመኑ ወደ ነበረበት የክብር ዘመን ተመልሶ እንዳይመጣ ያለውን እድል መስማማት ነበረበት። ሆኖም በጣም ጨለማ በሆነ ጊዜ ውስጥ የሮኒ ኮልማን መንፈስ ሳይሰበር ቆይቷል። የሮኒ ኮልማን አስጨናቂ ጉዞ ማግስት በህይወቱ ውስጥ አዲስ ምዕራፍ አምጥቷል። ይህም በማገገም በመለወጥና በሰውነት ግንባታ ማህበረሰብ ላይ ከፍተኛ ተጽዕኖ ያሳደረ፣ ምንም እንኳን የውድድር ህይወቱ ቢጠናቀቅም ትሩፋቱ አሁንም መናገሩን ቀጥሏል። ስፍር ቁጥር የሌላቸው አትሌቶችና አድናቂዎች የራሳቸውን ለማሸነፍ አነሳስቷቸዋል። መከራዎችና ወደ ታላቅነት መድረስ ሮኒ ኮልማን የአካላዊ የአቅም ውስንነቱን እውነታ በመቀበሉ ወደ ማገገሚያና የአካል ህክምና ዞሯል። በማያወላውል ቁርጠኝነት ጉዳቱ እንዲገለጽለት አልፈቀደምና በእያንዳንዱ እርምጃ ትንሽ ድሎችን በማድረስ ቀስ በቀስ ወደ ማገገሚያ መንገድ ሄደ። በአስቸጋሪው የመልሶ ማቋቋም ሂደት ውስጥ ሮኒ ልምዶቹን በታማኝነትና በተጋላጭነት አካፍሏል። ይህም የሰውን ልጅ ከሰውነት ግንባታ አፈ ታሪክ በስተጀርባ ያለውን ሰው ዘ ኪንግን እንዲያዩ ያስችላቸዋል። ግልጽነቱ ያስተጋባ ሻምፒዮኖች እንኳን ትልቅ ፈተና እንደገጠማቸው በማወቃቸው ማጽናኛና ማበረታቻ ካገኙ ከአድናቂዎችና ከሌሎች አትሌቶች ጋር በጥልቀት የሮኒ ኮልማን ከውድድር በኋላ የነበረውን ህይወት፣ ስለተገቢ የስልጠና ቴክኒኮችና በሰውነት ግንባታ ላይ ጉዳትን ስለመከላከል ግንዛቤን ለማሳደግ ባደረገው ቁርጠኝነት መስክሯል። ከራሱ የሚያስቁ ገጠመኞች በመነሳት ሰውነትን ማዳመጥ ያለውን ጠቀሜታ በማጉላትና ማገገሚያን እንደ ዋና አካል በማካተት ሚዛናዊና ዘላቂ የሆነ የስልጠና አቀራረብን ማስተዋወቅ ጀመረ። የአካል ብቃት ጉዞው ሮኒ ኮልማን ከአድቮኬሲንግ ስራው በተጨማሪ ከሰውነት ግንባታ ዓለም ውጪ ስራዎችን መስራት ጀመረ። መጽሐፍትን አዘጋጅቷል። በዶክመንተሪዎች ላይም ታይቷል። የጽናት፣ የጥንካሬና የህይወት ፈተናዎችን በጸጋ የመቀበሉ መልእክቱ
ከሁሉም የህይወት ዘርፍ የተወጣጡ ግለሰቦችን ማነሳሳቱን ቀጥሏል። ዘ ኪንግ በሰውነት ግንባታ ማህበረሰብ ላይ ያለው ከፍተኛ ተጽዕኖ ሁልጊዜም ይኖራል። ታሪኩን እንደወደዳችሁት አንጠራጠርም። እንደነዚህ አይነት ታሪኮችና እውነታዎችን ለማግኘት ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስክንገናኝ መልካም ቆይታ።